አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? የምታደምጡት የምትከታተሉት የአዲስ ኃይልን ልዩ መሰናዶ ነው። በያላችሁበት የአየር ፀባይና የሰዓት አቆጣጠር ምቹ ጊዜ ደስተኛ ህይወት እንድታሳልፉ እንመኝላችኋለን። ስለምታደምጡን ስለምትከታተሉን እናመሰግናለን። በቀጥታ ለዕለቱ ወዳዘጋጀነው መሰናዶ ስናልፍ ከሰሞኑ በአፋር ክልል አፍዴራ ወረዳ በሚገኘው የኤርታሌ እሳተ ገሞራ አካባቢ የተከሰተው ፍንዳታን የሚመለከት ይሆናል። ይህንኑ ክስተት ተከትሎ የተለያዩ ሀገራዊ፣ አህጉራዊና ዓለም አቀፋዊ መገናኛ ብዙሃን አውታሮች ዘገባቸውን እያደረሱ ይገኛሉ። ከነዚህም መካከል ሲኤንኤን፣ ቢቢሲ፣ ኤንቢሲ፣ ዘ ጋርዲያን ይገኙበታል። ታይምስ ኦፍ ኢንዲያ ሜት ስካይ ዌዘርን ጠቅሶ በዘገባው የእሳተ ገሞራው ፍንዳታ ምልክቶች በብናኝ መልክ በተለያዩ የህንድ ሰሜናዊ ክፍሎች መታየታቸውን እና አንዳንድ የአውሮፕላን በረራዎች ላይም ጥንቃቄ እንዲወሰድ መደረጉን ዘግቧል። ተከታዩ የኢቢሲ ዘገባ ደግሞ ፍንዳታው ሲከሰት አደጋ ነበር፣ ሲያልፍ ደግሞ የቱሪስት መስህብ የሚሆነው የተፈጥሮ አስደናቂ መገለጫዋ የአፋር ክልል አፍዴራ ወረዳ ታምራዊው ኤርታሌ ይለናል። እንደሚከተለው አሰናድተን እናቀርበዋለን። ዘጋቢው ሀብተ ሚካኤል ክፍሉን እናመሰግናለን። ዓለማችን እስከ ዛሬ ድረስ በርካታና ታላላቅ የእሳተ ገሞራ ፍንዳታዎች አስተናግዳለች። ዛሬም ቢሆን በዓለም ላይ በየቀኑ ሆነ በተለያዩ ጊዜያት የእሳተ ገሞራ ፍንዳታ እና መሰል ጭስ ይከሰታል። ከሰሞኑ በአፋር ክልል አፍዴራ ወረዳ በሚገኘው የኤርታሌ እሳተ ገሞራ አካባቢ የተከሰተው ፍንዳታ ከዚህ ቀደም በአካባቢው ከታዩት ፍንዳታዎች የተለየ እንደነበር መገለጹ የሚታወስ ነው። እንዲህ አይነት ፍንዳታዎች ወይም እንቅስቃሴዎች የሚያደርጉት የራሳቸው የሆነ አደጋ መኖሩ ስለማይቀር መጀመሪያ ከአደጋ መራቅ ቅድሚያ የሚሰጠው ተግባር ነው ብለዋል። እንዲህ አይነት ሁኔታ ከመፈጠሩ በፊትም ጥብቅ ክትትልና ምልክት በማድረግ አደጋውን ቀድሞ ለማወቅ የሚደረገው ጥረትና ምርምር በዓለም ላይ ከፍተኛ ትኩረት ያገኘ ነው። በዘርፉ ባለሙያዎች አማካይነት በፍንዳታው ቦታ የሚኖሩ ሰዎች ወደ ሌላ ቦታ ለጊዜው ወይም ለዘለቄታው እንዲዘዋወሩ ከማድረግ ጀምሮ ሁሉን አይነት ጥንቃቄ ስራዎች መከናወን ይኖርባቸዋል። ከዚህኛው በተቃራኒ ደግሞ የእሳተ ገሞራ ፍንዳታዎች በሁሉም ቦታዎች እና አካባቢዎች ሊከሰቱ የሚችሉ በመሆናቸው የሚከሰቱባቸው ቦታዎች ለተመራማሪዎችም ሆነ የተፈጥሮ ሂደቶችን ለመመልከትና ለመጎብኘት ለሚፈልጉ ሁሉ ትልቅ ዕድል ተደርጎ ይወሰዳል። በተለይ ተጓዥ ቱሪስቶች ለማየት ከሚጓጓቸው ስፍራዎች መካከል ቀዳሚዎቹ የእሳተ ገሞራ ፍንዳታ ያለባቸው ቦታዎች ናቸው። በዓለም ላይ አብዛኛዎቹ ተጓዦች ቱሪስቶች የሚጓዙት ተፈጥሮን ለመመልከትና የተፈጥሮ ክስተቶችን ለማየት እንደመሆኑ ለእነርሱ የእሳተ ገሞራ ፍንዳታ ቦታዎች ቅድሚያ ተመራጭ ናቸው። በአውሮፓውያኑ አቆጣጠር 2021 በአይስላንድ የተከሰተውን የእሳተ ገሞራ ፍንዳታ መመልከት ለዚህ ጥሩ ምሳሌ ይሆናል። በወቅቱ በሬክጃቪክ ተራራ ላይ ተከስቶ የነበረው እሳተ ገሞራ ያስከተለው ጭስ፣ ብናኝና አመድ የአየርና የየብስ ትራንስፖርት እስከ ማስተጓጎልም ደርሶ ነበር። ክስተቱ በወቅቱ አስደንጋጭ የነበረ ቢሆንም በተቃራኒው ደግሞ ተዳክሞ ለነበረ የአይስላንድ ቱሪዝም ማደግ ከፍተኛ ሚና ተጫውቷል። ከተራራው ላይ የሚፈሰውን የቀለጠ አለት ለማየት ቱሪስቶች እስከ ዛሬ ድረስ ከተለያዩ አካባቢዎች ወደ ቦታው ይጎርፉ እንደነበርም ይታወሳል። ይህም የአይስላንድ የቱሪዝም ዘርፍ በእጅጉ ያነቃቃ እና ያሳደገ ነበር። በኢንዶኔዥያ፣ ፔሩ፣ ጃፓን፣ ሃዋይ የተከሰቱ የእሳተ ገሞራ ፍንዳታዎች ያስከተሉት አደጋ ቢኖርም እንደ ጎርፍ፣ አውሎ ነፋስና ሌሎች የተፈጥሮ አደጋዎች አደጋ ብቻ አስከትለው አላለፉም ይለናል ዘገባው። ከፍንዳታው በኋላ የሚፈጠሩ ለዓይን ማራኪ የሆኑ መልክዓ ምድሮች፣ እንደ ውሃ የሚፈሰው የቀለጠ አለትና በአንድ ቦታ ተከማችቶ የሚታየው የእሳት ባህር የጎብኚዎች ቀልብ የሚገዙ የእሳተ ገሞራ ፍንዳታዎች ውጤቶች ነበሩ። እንዲህ አይነት ቦታዎችን ለመመልከት ብዙ ተጓዥ ጎብኚዎች ዛሬም ድረስ በየሀገሪቱ ይጓዛሉ። ሳሊ የሰራው ድንቅ ስዕል የሚመስሉ ፈሰው የደረቁ የአለት ቅርጾችን መመልከት አድናቂዎች እስከ ተመራማሪዎች የሚያዘወትሩት ነው። በእርግጥ የመሬት ውስጥ እንቅስቃሴን በተመለከተ የሚደረጉ ጥናቶች አሁንም ቢሆን የተጠናቀቁና የሰው ልጅ ያወቃቸውና ያጠናቀቃቸው
አይደሉም። እናም እስከዛሬ ድረስ የመሬት ውስጥ እንቅስቃሴዎችን የሚያጠኑ ባለሙያዎች ሁሉ እሳተ ገሞራ ባለባቸው አካባቢዎች ሁሉ አይጠፉም። አንዳንዴም የእሳተ ገሞራ ፍንዳታ ሊከሰት እንደሚችል በሚጠበቅባቸው ቦታዎች ላይ ጎብኚዎችና ተመራማሪዎች በቀጥታ ለመከታተል ቦታው ድረስ ይጓዛሉ። በሀገራችን ኢትዮጵያ በአፋር ክልል አፍዴራ ወረዳ ኤርታሌ አካባቢ ኃይሌ ጉብ በሚባለው ቦታ በቅርቡ የፈነዳው አዲስ እሳተ ገሞራ የበርካቶችን ቀልብ የሳበ ሆኗል። ከቀይ ባህር አልፎ እስከ የመን የደረሰው የፍንዳታው ጭስ በዓለም አቀፍ ሚዲያዎች ከፍተኛ ሽፋን የተሰጠው ነው ታይቷል። በ12,000 ዓመታት ውስጥ ለመጀመሪያ ጊዜ እንደፈነዳ የተነገረለት እሳተ ገሞራ የፍንዳታው ጭስ ብናኝ በየመን፣ ኦማን፣ ህንድና ሰሜናዊ ፓኪስታን መታየቱ ተዘግቧል። እናም እድልን ጭምር ይዞ የመጣውን ይህንን ክስተት እንደ ሌሎች ሀገራት ሁሉ በማስተዋወቅ በቱሪስት መስህብነት ለመጠቀም መስራት ይገባል ይለናል ዘገባው። አድማጮቻችን ያደመጣችሁት የተከታተላችሁት አዲስ ኃይልን ነበረ። በያላችሁበት የአየር ጸባይና የሰዓት አቆጣጠር ምቹ ጊዜ፣ ደስተኛ ህይወት እንዲኖራችሁ እንመኛለን። ስላደመጣችሁን፣ ስለተከታተላችሁን እናመሰግናለን። ባይ ባይ። ቸር ያቆየን።